አሁን ደግሞ ፏት ላለ ዝንጥ ትላለ ሁሉ ነገር አሪፍ ይሆናል ብዬ ኢንሻአላህ አስባለሁ። ምንም ችግር የለም ወንድሜ። እሺ ማሻአላህ ኑሬ አማን ነው? ሰላም ነው? እንዴት ነው? ምንም አይልም። አሪፍ ነው። አማን ነው? አሪፍ መጣጣለሁ በቃ። አብዛኛው ጊዜ ሌላ ቦታ ነው ውሎዬ። ሌላ ቦታ ስለምውል ያው እዛ ማደሪያ ቦታ ላይ ብዙም አልገኝም አይደለ? እንዴት ነው የጎዳና ህይወት? የጎዳና ህይወት ያው በጣም ከበድ ይላል። ቢሆንም እንደዚህ በቃ ቀርበው እንደዚህ ተስፋ የሚሰጡን ሰዎች አንደኛው አንተ ነህ። እሺ ያው እንደዚህ ተስፋ ሲሰጡን ሰዎች ቀርበው ሲያናግሩን ምናምን በዛ ምክንያት የሆነ ተስፋ እየሰነቅን እንሄዳለን ማለት ነው። ኦኬ አሁን እንዴት ነው ወደ ቤተሰብ የመመለስ ሀሳብ አለን? እንግዲህ ኦፕሬተርም ነህ ነገ ላይ ወደ ስራም ወደ ቤተሰብ መቀላቀል እንትን አለ? አሁን መጀመሪያ የሆኑ ብዙ ዶክሜንቶች ላይሰንስ ስለጠፋኝ እነዛ ዶክሜንቶቹ ያው እንደምንም ብዬ ያው እንዳንድ ተስፋ ማደርጋቸው ዶክሜንት አድርጌ እነዛ ዶክሜንት ካስገባሁኝ በኋላ ያው ወደ ወይ ስራ ወይ ወደ ቤተሰብ ከሁለት አንዱ ኢንሻአላህ አብሽር ተከር በልሽ። እሺ አሁን ደግሞ ፏት ላለ ዝንጥ ትላለ ሁሉ ነገር አሪፍ ይሆናል ብዬ ኢንሻአላህ አስባለሁ። ምንም ችግር የለም ወንድሜ። እሺ ማሻአላህ። ህይወት ከባድ ነው አይደል? 6 አመት የቆየ ጎዳና ላይ። በጣም ይከብዳል። በጣም ይከብዳል አይደል? አንተ ካገኘው ጊዜ ጀምሮ ነው ትንሽ ተስፋ ያደረኩት። ያው አብሽሩ ወንድሜ። ያው እኔ እናትሽ ወንድ ቢያንስ ከወር 2 ወር ይሆናል ታወቁ። 2 ወር ይሆንኛ 2 ወር ድረስ በቃ ከ2 ወር ጀምሮ በጣም ነው ራሴ በቃ እንትን ያልኩት ዝግጁ የሆንኩት ለብዙ ነገር ማለት ነው። ተስፋ ስለሰጠኝ በዛ በምታደርገው ነገር ሁላ በቃ በጣም ደስ ይላል። ያው እንግዲህ ወንድማችን ነው ብራዘራችን ነው። እንግዲህ እንደምታዩት በጣም ተስፋ ያለው ኦፕሬተር የነበረ ነው። 6 አመት በላይ ጎዳና ተኝቷል። ሁለተኛ ነገር ደግሞ እኔ ኤዲ ታክሲ ነኝ። ማታ በጓራጉት ላይ ምግብ ያስኩኝ ዞራለሁ። ኢንሻአላህ ደግሞ ወንድማችን ደግሞ ከጎዳና ላይ ሰዎችን አነሳለሁ። ይሄን ደግሞ ቀጣይ ደግሞ ያለውን ፓርትና ያለው ሁላችሁም ደግሞ እንግዲህ ያው እንተባበር። ለዚህ ወንድማችን እንቁምለት። ኦፕሬተር ነው ሲታይ እንግዲህ ወይ የሆነ ነው ወይ ደግሞ እንትን ያለው ጤነኛ ነው። ብዙ ራይ ያለው ነው። ግን ሰው አጥቶ ሰው ቼክ የሚያደርገው ስላጣ ነው። ኢንሻአላህ ሁላችንም አብረን እንቆምለታለን። ኑሬ አሜን። አንበሴ ጠንከር በይ። ቻው። እንዴት ነው? አለው ሰላም ነው። ሰላም እንግዲህ የኤዲ ታክሲ የነኝ የኤዲ ታክሲ ቤተሰቦቼ ነው ሁሉም አመስግናቸው የሁሉም ሳፖርት አድርገዋል። ስም ተናግረን ይሄ ነው ብለን ስለማንጨርስ ሁሉም ሳፖርት ረድተዋል። አመስግናቸው።